አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልባባ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ብለናል። ሉሉ ፊት ለፊቴ አለች፣ እኔ ከጀርባ ነኝ እና ዛሬ አንዳንድ ነገር ጠይቃታለሁ። ሉሉ ማነች? ከየት ነች? እንዴት በቃ ህይወት ምን አስተማራት? የተለያዩ ጥያቄዎች ማለት ነው እና ሰላም ባችሁ ሉሉዬ። መጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለኝ አልሐምዱሊላህ። እሺ ሉሉዬ፣ ሉባባ ማነች? ከየት ነሽ? የት ሀገር ልጅ ነሽ? ሉባባ ከወሎ ከወረባቦ ነኝ። ወሎ ወረባቦ። ማሻአላ የወረባቦ ልጅ ነሽ ማለት ነው። ወረባቦዎች እንግዲህ ሰላም ብላችኋለች የሀገራችን ልጅ እና እሺ፣ አስተዳደግሽ ምን ይመስል ነበር? አስተዳደጌ እንደሆነ ኢትዮጵያዊ እንደገጠር ልጅ እየጠበቅኩ ማሻአላ ትዝታለሽ ማለት ነው። ከሴቱ ከወንዱም ጋር ምናምን ደስ ይላል። ማሻአላ ልጅነት በጣም ደስ ይላል። እና እንዴት ነው ወደ ስደት ስትመጪ? ማለት ገና ህፃን ነበርሽ? እንዴት ነው እዛ አግብተሽ ነበር? መቼም ያው እኛ ስደት ስመጣ ገና አስራዎቹ ቤት ነበርኩኝ። አስሮቹ ቤት ስለ ስደት ሰው ሲመጣ ምናምን አይቼ ነው ወደ ስደት ያመጣሁት። ሰው ሲመጣ አይተሽ ጎረቤት ምናምን ያው ሄደች ሲባሉ በቃ እኛ ራሱ የሚታፈስ መስሎኝ መጥቼ እንደዚህ የሚታፈስ የሚለቀው ነገር በጣም ሱብሃንአላህ ይገርማል። አዎ እኔም አስታውሳለሁ። ምን እንባላለን መሰለሽ? የከሌ ልጅ ሄዳ የከሌ ልጅማ እኮ ሄዳ ይሄን አደረገችለት ለአባቷ፣ የከሌ ልጅ ሄዳ ይሄን አደረገች ለቤተሰቦቿ ስንባል እንሰማለን፣ ስናደግ ማለት ነው። ይሄን ስንሰማና እንኖርና እኛ አእምሯችን ላይ ምንድነው የሚቀረጸው? በቃ የከሌ ልጅ ሄዳ ይሄን አደረገች አይደለ ሰው፣ እኔም ሄጄ ለአባቴ ይሄን አደርጋለሁ፣ እኔም ሄጄ ለቤተሰቦቼ ይሄን አደርጋለሁ፣ ይሄ ከሆነ የሚያስደስታቸው የሚለው አእምሯችን ላይ ይቀረጻል። ሳንፈልግ ያንን ይሆናል ምኞታችን፣ ሀሳባችን፣ ፍላጎታችን ማለት ነው። ከዛ እናያደርገዋለን እና አሁን በባህር እኮ መምጣት ራሱ እንደማይጠቅም እያወቁ የሚመጡት በቃ አይዶ ነው። አንዴ የልባቸው ውስጥ እንትን ስላለባቸው ነው። እና አንቺም ያው ሰው ሲመጣ አይተሽ መጣሽ ማለት ነው። ይገርማል። እና ስደት እንዴት አገኘሽው? እንዴት ተቀበለሽ? በክፉ ነው በደግ ነው? እንዴት ነበር ስደት? አልሐምዱሊላህ ገና ስመጣ አሪፍ ነበረ። ዘመዶች ምናምን ስለነበሩኝ ቤተሰብ ነበረሽ? ቤተሰብ ነበረኝ የተቀበለኝ ምናምን። እኔ ምንም ነገር የማውቀው ነገር የለም። አልሐምዱሊላህ ምንም